ዛሬ ደግሞ ማሳያችሁ የጂፓስ ድምጽ ላይ ነው ችግሩ። ካበራ ነው በኋላ ድምጽ በራሱ ጊዜ ይጨምራል፣ በራሱ ጊዜ ይቀንሳል። እኛ ደግሞ ስንጨምርለት በቃ እየዘለለ ነው። በአንዴው ነው 50 ከሆነ 60 እየገባ በአንዴው ነው ጥፍ ጥፍ እየጨመረ። ስንቀንሰው ደግሞ ምንም አይቀነስም። አያችሁ እዚህ ጋር እየቀነስኩት ነው። ይቀንሳል፣ ይጨምራል፣ እዛው ላይ ነው በቃ የሚዞረው። እና የዚህ ችግር ምን እንደሆነ አብረን ከፍተን እናየዋለን። ይሄው ምንም አይቀንስም፣ በቃ እዛው ነው። ይሄ የብዙ ጂፓሶች ችግር ነው። ምክንያቱም ይሄ የሚከሰተው በአገልግሎት ምክንያት ነው። እነዚህ ሳውንድ አይሲዎቹ እዚህ ጋር ሳውንድ ያሉ አይሲዎች በቃ በአገልግሎት ምክንያት እንትን እያለ እየቀነሰ ይመጣል እና ፈተን እንቀይረዋለን። እስኪ አቀያየሩንም አብረን እንዴት እንደሚቀየር እናየዋለን ማለት ነው። መጀመሪያ እዚህ ጋር የቮሉሙን እቺኛውን ፕላስቲኳን ከቨር እናነሳታለን። እዚች ጋር ደግሞ ማቀፊያ ብሎን አለች። ብሎኗንም መፍቻና መጣና በጣም ጠንካራ ነች። በመፍቻ ትንሽ ከፈት አድርገን እንፈታታለን እና በብዛት በአገልግሎት ምክንያት ብዙ ጂፓሶች ላይ እንደዚህ ያጋጥማል እና መቀየር ይቻላል ማለት ነው። ከዛ እንደዚህ ከፈታ ነው በኋላ ወደ ላይ እዚህ ጋር 4 ብሎኖች አሉ። ብሎኑን ከፈታን በኋላ ወደ ላይ ከፍ ማድረግ ነው። እንደዚህ በቀላሉ እናወጣውና ኬብሎቹን እንነቃቅላለን። እንደዚህ ከነቀልን በኋላ በስርዓቱ እናስቀምጥና ይሄን በደንብ እናየዋለን እና በአገልግሎት ምክንያት በቃ እንትን ይላሉ፣ ይበላሻሉ። ላቺዎች ነች እንግዲህ ይሄን ከሌላ ላይ ቀይረን እናየዋለን። እንደዚህ ካሮጌ ላይ ቀይረን እዚህ ጋር ነቅለን እናረጋዋለን ማለት ነው። እቺ ነች እንግዲህ ሳውንዷን በመጨመርና በመቀነስ የምታገለግለን። እቺን ቀይረን እናያታለን። መጀመሪያ ምንድነው የምናደርገው? እዚች ጋር በመፍቻ እዚች ጋር ቁጭ እናረግና በሆት ጋናችን በቀላሉ ያሞቀን እናነሳዋለን። በሆት ጋናችን 300 ላይ አድርገን በቀላሉ እናነሳዋለን። ከስር ገባ እናረግለትና ወደ ታች እንይዘውና እዛ ትንሽ ሙቀት መስጠት ነው። ያዞርን ሙቀት እንሰጠዋለን። እና በብዛት እንደዚህ ጂፓሶች በአገልግሎት ምክንያት እንደዚህ ያጋጥማል። ገበያ ላይ እቺ የለችም። እንደዚህ ከእቃ ላይ ነቅሎ ነው የሚደረገው እና እስኪ እንሞክረዋለን ነቅለን። ከዛ እንደዚህ ካሞቅን በኋላ ወደ ታች ሳብ እያደረግን በቀላሉ እናወጣዋለን። እንደዚህ ወደ ታች ሳብ እናደርገዋለን። ጫን እያልን ሙቀት እየሰጠን በቀላሉ እናነሳዋለን። ሙቀቱ ሳይበዛ 300 ላይ ካረጋችሁ በቂ ነው። ምክንያቱም ቦርዱን እንዳይጎዳው 300 በቂ ነው። እንደዚህ በቀላሉ እናወጣታለን። ያው በአገልግሎት ምክንያት ይበላሻል። ዙር ስላለው ይበላሻል። ሌላ እስኪ አምጥተን ቀይረን እናየዋለን። ይችንም እግሮቹን በስርዓቱ ቦታው ላይ እናረግና ሙቀት እንሰጠዋለን።
እንደዚህ ካረግን በኋላ ደገፍ አድርገን ከስር ሙቀት መስጠት ነው። በቀላሉ እንደዚህ ራሱ ይገባል። ጫን ጫን እያልን እንደዚህ በደንብ ሙቀት እንሰጠዋለን። በቀላሉ እቃው ሳይጎዳ ምን ሳይል በቀላሉ ይዝልናል ማለት ነው። ጫን ጫን እያልን አያችሁ እንደዚህ በቀላሉ ይዝልናል። ከዛ በካውያ ማጠንከር ነው ማለት ነው። አያችሁ በአሪፍ ሁኔታ በቃ ይዞልናል። ካውያ እናመጣና እግሮቹን በደንብ አድርገን ደግሞ እናስይዘዋለን። እንደዚህ ሊጥ እያስነካን በደንብ እናስይዘዋለን። በቃ በአሪፍ ሁኔታ ነው ያዘልን። ከዛ እንሰካካና እንሞክረዋለን። ከዛ ወደ ቦታውን መልሰን እንሰካካዋለን። እቺ ነች እንግዲህ የተቀየረችው። እንደዚህ ወደ ቦታው እንመልሰውና ቀስ ብለን እንሞክረዋለን። አያችሁ ቅድም አይቀንስም ነበረ፣ አሁን ግን አያችሁ እየቀነሰ ነው። በዚህች ምክንያት ነው እንግዲህ እንደዚህ የሚቀበጣጥረው። ድምጽ ሲጨምሩ ይቀንሳል፣ ሲጨምሩ ደግሞ ይጨምራል፣ ይቀንሳል። ዝብርቅርቅ ነበር የሚለው። አሁን ግን አያችሁ ሲጨምር ይጨምራል በአሪፍ ሁኔታ። አሁን ደግሞ ስቀንሰው አያችሁ በአሪፍ ሁኔታ ይሰራል ማለት ነው። ስለዚህ እንደዚህ ካጋጠማችሁ እቺኛዋን ቮሉም አይሲዋን ቀይራችሁ ከሌላ ካሮጌ ላይ እንደዚህ በቀላሉ መጠቀም ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።